ብር ይዛ አልገባችሁ። ሀዘን ላይ መሆኗ ልቧ መሰበሩ ጠቀማት። ይሄ ሰው የጎዳት መስላት ጠቀማት፣ እንዲያልፍላት አደረጋት። ከዛ 3 ዓመት ሰርታ ደህና ብር ይዛ ወደ ሀገሯ ስትገባ ፈጣሪ ታሪክ ቀይሮ የጨረቃ ቤት የአባቱ ቤት የጨረቃ ቤት አልነበር፣ መንግስት ቀማው። ስለዚህ ያ የወር ገቢ 48,000 ብር ቀረ። ጀለሴ ብሩን አይታ ነው የገባችው፣ ያንን ገቢ አይታ ነው። ስለዚህ ከሌለክ ምን ታደርግልኛለህ ብላ ጥላው ሄደች። ልጇን ይዛ ወደ ሀገሯ ሄደች። ባዶ ቤት ቀረ ያለምንም ገቢ። እሷ ከዱባይ ስትመለስ ፍፍት ብላ አምሮባት ቀልታ፣ እንደዛ ኮተታም ብሎ የሰደባት እንደዛ ጠውልጋ ጠቁራ ከስታ የነበረችው ቀልታ ወፍራ ውስጧ ደስተኛ ባይሆንም አረብ ሀገር ላይ ሙቀቱም የምትበሉትን ምግብ በርገሩ፣ ፒዛው፣ እንቁላሉ፣ ወተቱ፣ ምኑ፣ ዮጋርቱ ሁሉም ነገር የሚያፋፋ ነው። ውስጧ ደስተኛ ባይሆንም ግን የምትበላው ምግብ ሰውነቷን አፋፍቶት አምሮባት፣ እናቷ ደግሞ ከሰፈር ለልማት ተብሎ ተነስተው ኮንዶሚኒየም ቤት ሌላ ቦታ አራብሳን ያለች ተሰጣት። ከነበሩበት የቀበሌ ቤት የሚያምር ኮንዶሚኒየም ቤት ገባች። እናቷ ሱናቱ የእናቷን ኮንዶሚኒየም ቤት ፊኒሽንጉን ፏ አረገችላት። ብር ይዛን የገባችው ደስ ልጆቿ አምሮባቸው፣ እናቷ በደንብ ተንከባክባላት ከራሷ በላይ ይዛላት አምሮባቸው። ግን ጀለሴ ልቧ አልቆረጠም ነበር። ልታየው ፈልገ ሄደች። እዚህ ጋር ነው እኛ ልባችን ተንጠልጥሎ ካሁን ይቅር ብለው እንናደድባታለን ብለን ሄዳ ስታየው ጀለሴ ጉስቁልቁል ብሏል። እሷ እንግዲህ እኔ ያልረገምኩትም ምንም አላልኩም፣ እኔ ያልቅሼ ብቻ ለፈጣሪ ሰጠሁት ነው ያለችው። ከዛ ጓደኞቹ ከዚህ በፊት እሷ እንደዛ ስትበደል ዙር ብላ ያላዩት አሁን አምሮባት ፋፍታ ሀብታም ሆና ወርቅ በወርቅ ሆና ከዱባይ ስትመጣ የልጆች አባት ነው ይቅር በይው አደል ብልጦች፣ እሱን ልጠቅሙ እሷን ደግማችሁ ልትጎዱ ይቅር በይው በቃ የልጆች አባት ነው ምናምን አሏት። አይ የልጅ አባትነት ሌላ ጉዳይ ነው፣ የሌላ ጉዳይ ነው፣ ይቅር ብያለሁ ግን አብሬው በፍጹም አልሆነም አመሰግናለሁ ብላ ከዛ አንደኛው ጓደኛው እሺ ልብስ እንኳን እኮ የለውም እሱ የዛኔ ልብሷን ይቺ ምንድናት ውሽሚት እንደ ዶንያ በር ላይ መረጋገጫ ስታነጥፈው፣ ቀዳዳ ቴብል ስታነጥፈው፣ የምትፈልገውን ወስዳ የማትፈልገውን ስታቃጥለው ዝም ብሎ የልጆቿን መጫወቻ ምን ስታቃጥል ዝም ብሎ፣ ዛሬ እሱ ልብስ ሲያጣ ግን እሷ 10,000 ብር ሰጠችው። ሳዲቃ ምጽዋት ነው የሚባለው በእናንተ። እሺ እንካይሆ ልብስ ግዛለት ብላ 10,000 ብር ለጓደኛ ሰጠችው ልብስ እንዲገዛለት። ከዛ ከእናቷ ጋር ከልጆቿ ጋር አሁን ደስተኛ ህይወት እየኖረች ነው። እኔ ምን አልኳት፣ ቢዝነስ ጀምሪ ቶሎ ብርሽ ሳያልቅ ብዬ አልኳት። በጣም ደስ ብሏታል። ሁሉ ነገር ስክት ብሎልኛል፣ ደስተኛ ሆኛለሁ። በፊት የሚያስቅ ነገር እንኳን እየሰማሁ መሳቅ አልችልም ነበር፣ የውሸት እንኳን መሳቅ አልችልም ነበር። አሁን ግን ሁሉ ነገር ያስቀኛል አለች። የምሰማው ሁሉ መልካም ሁሉ ነገር ስክትክት አለልኝ አለች። እና በጣም ደስ አለን መጨረሻው ያማረ ታሪክ ስለሰማን። ይታለች ማነው ስሟ? እኔ ነኝ ትበል እኮ ይታለች። ጠዋት ቅድም ታሪኳን የከፈትኩትን ልጅ ነው የምትሉኝ? በአባቷ ክደት የደረሰባት እኔ በምን አውቃታለሁ? ስሟ ሂሩት ማርታ ካለሽ እኔ ነኝ በይ። አቡ ስገርብ አፏ ይጣፍጣል። ቴንኪው ማሪ። እና እርክትን ያልኩት ማይ ጉድነስ በዚህ ታሪክ እንዴት እንደረካው። የሰው ልጅ መጨረሻው ሲያምር እንዴት ደስ ይላል። የግፈኞች መጨረሻ ደግሞ እንደዚህ ሲሆን እንዴት ደስ ይላል። አንጀቴ ቂቤ ጠጣ። እሱ መጨረሻ ላይ ሲያጣ ጥላው ስለሄደች አንጀቴ ቂቤ ጠጣ። ይሄም እሰይ አዲስ ሴት ብርቅ ሆኖብክ። ሁሉም ሴት የያዘው ቀዳዳ አንድ ነው። ሚስትክ የሚያዘችው ቀዳዳ፣ ያቺ ውሽሚት የሚሄድክባት የያዘችው ቀዳዳ ነው። የተለየ ነገር አገኛለሁ ብለክ ሄደክ ተልከስክሰክ እችን ጀግና ጠንካራ ሚስትክን አጥተክ በኋላ ስታጣ ስትነጣ ጥላክ ሄደች። ሚስቶቻችሁ ላይ አዲስ ሴት አይታችሁ ብርቅ ሆኖባችሁ ሄዳችሁ ስትማግጡ የመኪና አደጋ ደርሶብህ የአልጋ ቁራኛ ብትሆን ላይ አልጋ ላይ ብትጸዳዳ ይቺ አዲሷ ሚስትክ አይደለችም የምታስታመምክ።
የመጀመሪያ ሚስትክ የልጆችክ እናት ብዙ መከራና ችግር አብራክ ያሳለፈች ያቺ ሴት ናት የምታስታመምክ። ይቺ አዲሷማ ውሽሚት ጥላክ ነው የምትሄደው። ልክ ስታጣ ወይ ስትታመም ያልጋ ቁራኛ ስትሆን ቻው ብላክ ትሄዳለች። መጨረሻ ላይ የፈረደባት አሮጊት እናት ካለችክ እሷ ላይ ትወድቃለክ። እናት በህይወት ከሌለች ማን ነው ወይ መቅዶኒያ ትጣላለክ እንጂ ማን ነው ቁጭ ብሎ አንተን የካርካት ሚስትክ የልጆችክ እናት መጥታ እንድታስታመምክ? መጨረሻችሁ የሰው እንባ የሰው ግፍ ያለባችሁ ሰዎች መጨረሻችሁ ያልጋ ቁራኛ ነው የምትሆኑት። አልጋ ላይ ተቀሩና የሚያስታምማችሁ ታጣላችሁ። ምን ነው ያቺ ደጓ ሚስቴን ለሌላ ሴት ብዬ ባልከዳኋትኝ ምነው ትላላችሁ፣ ግብግብ ትላላችሁ። ሌሎችም መታለች ፊት አግኝታችኋት ገና እንኳን ደወልኩላትም። ምን አቡነት ምክርሽ መሬት ጠባ የለም እኮ። መዲና የኔ ተማሪ ነበረች። አያችሁ፣ ሁሌ ገንዘብ ካላችሁ ሁሌም ተፈላጊ ናችሁ፣ ገንዘብ ያዙት ነበረ። ያንን እየሰማው ገንዘቤን ይዝ ነበር አለች። ያልፋልቲ ነበር። ይኸው ዛሬ አልፎ መጥቼ ለማውራት በቃ። አልፎ ስታወሩት ደስ ይላል። እና ብዙ ሴቶች ከመዲና ህይወት ጥንካሬን አለመበቀልን ተማሩ። የምር በጣም አደነቅኳት። ታድላ አቡዬ ኔትወርክ በጣም እያስቸገረኝ ነው። አው እኮ አውርቻለሁ። እሱን ዋትስአፕ ላይ አውርቻለሁ። እመጣለሁ ብሏል ማለት እሱ በውስጥ